በክርስቶስ ደም ተዋጅታችሁ የእግዚአብሔር ቤተሰብ የሆናችሁ ቅዱሳን የክርስቶስ ሰላምና ጸጋ በያላችሁበት ቦታ ሁሉ ይብዛላችሁ እያልኩ ዛሬ ወደፊታችሁ የመጣሁት ሐዋርያው ጌታቸው ዮሴፍ ይባላለሁ። በክርስቶስ ደስተኞች ታድሶ ዓለም አቀፍ ቤተ ክርስቲያን አገልጋይ ነኝ፣ መስራች ነኝ፣ ባለራዕይም ነኝ። ክብር ለኢየሱስ ይሁን። ስለ ፍቅር ተከታታይ ትምህርት እየተማረን መቆየታችን ይታወቃል። እውነትን በመናገር ወደ ክርስቶስ እንደግ፣ በእውነተኛ ፍቅር ወደ ክርስቶስ እንደግ በሚለው ትምህርት ተከታታይ ትምህርቶችን እየተማረን መቆየታችን ይታወሳል። ዛሬ ከአንደኛ ቆሮንቶስ ምዕራፍ 13 ከ1 እስከ 13 ያለውን ክፍል ነው የምናየው። ያላችሁበት ቦታ ጥቅሱን አውጥታችሁ ማየት ትችላላችሁ። ክፍሎቹን አጠር አድርጌ መናገር እሞክራለሁ። የጌታ መንፈስ ይናገራል፣ ይረዳናል፣ ያስተምረናል። ክብር ለኢየሱስ ይሁን። ምዕራፍ 13 ከ1 ጀምሮ ያለው ክፍል በሰዎችና በመላእክት ሊሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ናስ ወይም እንደሚንሸዋሸዋ ጽናጽል ሆኛለሁ ይላል። ይህንን ክፍል እስከ ቁጥር 13 ድረስ በተከታታይ ማንበብ ትችላላችሁ፣ ማሰላሰል ትችላላችሁ። መንፈስ ቅዱስ ያስተምራችኋል። በዚህ ቦታ ዛሬ የምናየው ስለ ፍቅር ባህሪ የፍቅር ባህሪ ምን ይመስላል? እንግዲህ እውነትን በመናገር ወደ ክርስቶስ እንደግ ብለናል። በእውነተኛ ፍቅር ወደ ክርስቶስ እንደግ ብለናል። ሌሎችንም እንደዚሁ ተምረናል። መንፈስ ቅዱስ አስተምረናል። ለሰውም ባህሪ አለ። ለእያንዳንዱ ፍጥረት ባህሪ አለ። የራሱ ባህሪ አለ። የምንማረው ትምህርት ስለ ፍቅር ነው። የፍቅር ባህሪ ዛሬ እንማራለን። ክብር ለኢየሱስ ይሁን። እውነተኛ ፍቅር ባህሪያት 16 እውነተኛ ፍቅር ባህሪያትን እያንዳንዳቸውን ይጠቅሳለሁ። አንደኛ እውነተኛ ፍቅር ባህሪ ምንድን ነው? ሁሉን ይታገሳል። እውነተኛ ፍቅር ሁሉን ይታገሳል። ሁለተኛ ቸርነት ያደርጋል። ሶስተኛ አይቀናም። እውነተኛ ፍቅር አይቀናም። እውነተኛ ፍቅር አራተኛ አይመካም። እውነተኛ ፍቅር አይታበይም። እውነተኛ ፍቅር የማይገባውን አያደርግም። ሰባተኛ እውነተኛ ፍቅር የራሱ የሆነውንም አይፈልግም። እውነተኛ ፍቅር አይበሳጭም። እውነተኛ ፍቅር በደልን አይቆጥርም። 10ኛ ከእውነት ጋር ደስ ይለዋል። 11ኛ እውነተኛ ፍቅር ስለ አመፃ ደስ አይለው። እውነተኛ ፍቅር ሁሉን ያምናል። እውነተኛ ፍቅር 13ኛ እውነተኛ ፍቅር ሁሉን ተስፋ ያደርጋል። 14ኛ እውነተኛ ፍቅር በሁሉ ይጸናል። 15ኛ ለዘውትር አይወድቅም። እውነተኛ ፍቅር ለዘውትር አይወድቅም፣ ከሁሉ ይበልጣል። 16ኛ እነዚህን 16 ነጥቦችን በደንብ ካያችሁ ይህ ፍቅር የሚባለው ነገር በውስጣችሁ ነው ያለው። ጳውሎስ እንዲህ ብሎ ስለ ራሱ ተናግሯል። እውነተኛ ፍቅር ከሌለ ብዙ ቢሰብክም፣ ብዙ ቢናገርም፣ ብዙ ቢዘምርም፣ ብዙ ትንቢት ቢናገር፣ ብዙ መገለጥ ቢናገር፣ ብዙ ሊሳን ቢናገር ከንቱ ነኝ ብሏል። ፍቅር ከሌለኝ ግን ከንቱ ነኝ። ሌላ ደግሞ ይሄ ሁሉ ተግባር ቢሆን ፍቅር ከሌለኝ ምንም አልጠቅምም ይላል። ስለ ራሱ ሕይወት ነው የሚናገረው። እውነተኛ ፍቅር ከሌለኝ ግን እንደሚጮህ ናስ ነኝ ወይም እንደሚንሸዋሸዋ ጽናጽል ሆኛለሁ ብሎ በራሱ ሕይወት ላይ ሲፈርድ እናያለን። እነዚህ ባህሪያት በሕይወታችሁ ላይ ይታያሉ?
በሕይወትሽና በሕይወቴ ላይ ይታያሉ? እውነትም ፍቅር አለኝ እያልክ እነዚህ 16 ነጥቦች በሕይወቴ ላይ ካልታዩ እውነተኛ ፍቅር አይደለም። እነዚህ ባህሪያት የክርስቶስ ባህሪያት ናቸው። 16ቱ ባህሪያት የክርስቶስ ባህሪያት ናቸው። ክርስቲያን የክርስቶስ ምሳሌ ነው። ክርስቲያን የክርስቶስ ምሳሌ ከሆነ ክርስቶስ ሁሉን ይታገሳል፣ ሁሉን ቸርነት ያደርጋል፣ አይቀናም፣ አይመካም፣ አይታበይም፣ የማይገባውን አያደርግም፣ የራሱንም አይፈልግም፣ አይበሳጭም፣ በደልን አይቆጥርም፣ ከእውነት ጋር ደስ ይለዋል፣ ስለ አመፃ ደስ አይለውም፣ ሁሉን ያምናል፣ ሁሉን ተስፋ ያደርጋል፣ በሁሉ ይጸናል፣ ለዘውትር አይወድቅም፣ ከሁሉ ይበልጣል። ይህ የኢየሱስ ክርስቶስ ባህሪ ነው። ክርስቲያን ክርስቶስን የሚከተል ከሆነ እነዚህ ባህሪያት ሰውየውን ክርስቲያኑን መከተል አለባቸው፣ በሱ ሕይወት መታየት አለባቸው። በዚህ ዘመን ብዙ ሰዎች ይሰብካሉ፣ ስለ ፍቅር ይሰብካሉ፣ በመዝሙር ይሰብካሉ፣ በሊሳን ይሰብካሉ፣ ብዙ በመናገር ይሰብካሉ፣ ብዙ በመዘመር ይሰብካሉ፣ ስለ ፍቅር ያወራሉ፣ ስለ ፍቅር ያወራሉ። ነገር ግን በሕይወታቸው ይታያል ወይስ አይታይም? ጳውሎስ ስለ ራሱ ተናግሯል። ስለ ራሱ ተናግሯል። ምን ብሎ ነው የተናገረው? ፍቅር ከሌለኝ ግን ከንቱ ነኝ ብሏል። ፍቅር ከሌለኝ ግን ምንድነኝ? ከንቱ ነኝ ብሏል። ሌላ ደግሞ ፍቅር ከሌለኝ ምንም አልጠቅምም ብሏል። ፍቅር ከሌለኝ እንደሚጮህ ናስ ወይም እንደሚንሸዋሸዋ ጽናጽል ሆኛለሁ ብሎ ስለ ራሱ ፈርዷል። ስለ ራሱ ፈርዷል። አሁን በየትኛው ወገን ነህ አንተ? በየትኛው ወገን ነህ? በእውነተኛ ፍቅር ወገን ነህ ወይስ በአታላይ ፍቅር ወገን ነህ? በሸንጋይ ፍቅር ወገን ነህ? እወዳለሁ እያልክ በልቤ ሌላ ነገር ይዘ እወዳለሁ በሚለው በምላስ ሽንገላ ብቻ ካለ ዛሬ በዚህ ሚዛን ውስጥ ገብተ በየትኛው መዝኛለሁ በል። በየትኛው ነው የሚመዝነው? በየትኛው ነው የሚመዝነው? ቤተ ክርስቲያን መሄድ ቤተክርስቲያን ብዙ መከታተል እውነተኛ ፍቅርን ያመጣል ማለት አይቻልም። እውነተኛ ፍቅር የክርስቶስ ምሳሌ ከሆነ አንተ የክርስቶስ ተከታይ ከሆንክ እነዚህ ባህሪያት በአንተን መከተል አለባቸው፣ በአንተ ሕይወት መታየት አለባቸው። ሃሌሉያ። ጳውሎስ እንዲህ ብሎ ተናግሯል። እኔ ክርስቶስ እንደመሰልኩ እናንተ እኔን ምሰሉ ብሏል። ያ ማለት ክርስቶስ በእኔ ሕይወት ይታያል፣ ክርስቶስ በውስጥ ተስሎ ይታያል። ይህንን ኢየሱስ ክርስቶስን የሚሰሉ ማለት ነው እንጂ ጳውሎስን ራሱን ተመልከቱ ማለት ብቻ አይደለም። በሱ ውስጥ የተሳለውን ክርስቶስን ተመልከቱ እኔን ሚሰሉ ብሎ ይናገራል። ወገኖቼ እናንተ ያላችሁበት ደረጃ፣ እናንተ ያላችሁበት ሁኔታ ምን ይመስላል? 7 ሰዎች በአንድ ጠረጴዛ ቢቀመጡ ጠረጴዛው አንድ ይሆናል፣ ግን 7 ሰዎች ልባቸው 7 ነው። በአደረጃጀት ሰባትንን ስለ ፍቅር እናውራ፣ ስለ ፍቅር እንመካከር ብሎ ቢሰበሰቡ እየተመካከሩ ግን በምን እጥላለው በሚለው ሀሳብ ውስጥ ናቸው። ወገኖች በዚህ ዘመን እንዲህ አይነት ሰዎች፣ ፍጹም የሆኑ ሰዎች ይታያሉ፣ ይኖራሉ በሚለው ብቻ አንሂድ። ዛሬ ከዚህ ትምህርት ጀምራችሁ እናንተ በራሳችሁ ጀምሩ። አንተ በራስህ ጀምር፣ አንቺ በራስሽ ጀምር እንጂ ሌላውን አትመልከቺ። አንቺ ምሳሌ ሁኚ፣ አንተ ምሳሌ። አንድ ጊዜ አንድ ነገር ኢየሱስ ክርስቶስ ያውቃል። እኛ በአንድ ነገር ማመን አለብን። እግዚአብሔር ሰውን ሲፈጥር በራሱ መልክና አምሳል ሰውን ፈጠረ እንጂ ልዩነትን አልፈጠረም። ክብር ለኢየሱስ ይሁን። ልዩነትን አልፈጠረም። የበታች አድርጎ አይደለም፣ የበላይ አድርጎ አይደለም፣ ሌላ ወገን አድርጎ፣ ሌላ ዘር አድርጎ አይደለም። አንድ ሰው የሚባለው ነገር ራሱን አስመስሎ በራሱ መልክና በራሱ ውበት በራሱ አምሳል ፈጥሯል። ስለዚህ በክርስቶስ ኢየሱስ በኩል እኛ እግዚአብሔርን እንመስላለን። ሃሌሉያ ሃሌሉያ።
እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል። እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል። ኢየሱስ ክርስቶስ ራሱን አሳልፎ እስከ መስጠት ድረስ ዓለምን እንዲሁ ወዷል። የሰው ዘርን እንዲሁ ወዷል። እንዲህ ከሆነ ክርስቶስ ስለ ፍቅር ዋጋ ከከፈለ፣ እግዚአብሔር ስለ ፍቅር ዋጋ ከከፈለ፣ እኛም ደግሞ በእኛ ሕይወት ላይ ትክክለኛ የሆነ እውነተኛ የሆነ ፍቅር ባህሪያትን ማሳየት አለብን። ምላስ ፍቅር ሊሆን አይችልም። ምላስ ፍቅር ሊሆን አይችልም። ሀገርን መውደድ አለብን። የሰው ዘርን ሁሉ መውደድ አለብን። ቸርነት ማድረግ አለብን። በጎ ስራ መስራት አለብን። መራራት አለብን። ይህንን ሁሉ መንፈስ ቅዱስ ፍሬዎችን ሁሉ በሕይወታችን እያሳየን እውነተኛውን ፍቅር እየገለጠን ከሄደን እኛ ለዓለም ሁሉ ጨው ሆነን እንገኛለን። ዓለም እኛን ትፈልጋለች። ዓለም እኛን ትፈልጋለች። ሰይጣንም እኛን ትፈልጋለች። ስለዚህ የሰይጣን ወገን ሳንሆን የእግዚአብሔር ወገን መሆን አለብን። እውነተኛውን ፍቅር ለትውልድ ማሻገር አለብን። እውነተኛውን ፍቅር ቤተ ክርስቲያን እውነተኛ ፍቅር ማሳያ ቦታ ናት። ቤተ ክርስቲያን የክርስቶስ ምሳሌ ናት። ቤተ ክርስቲያን አንተና አንቺ ነን። ክብር ለኢየሱስ ይሁን። ሃሌሉያ። በጌታ በኢየሱስ ክርስቶስ የሰማችሁት ቃል ከሕይወታችሁ ጋር እንዲዋሃድ፣ ከደማችሁ ጋር እንዲዋሃድ፣ ከመንፈሳዊ አገልግሎታችሁ ጋር እንዲዋሃድ፣ ከመውጣታችሁና ከመግባታችሁ ጋር እንዲዋሃድ፣ ከትውልድ ሁሉ ጋር እንዲዋሃድ ጸልያለሁ። በኢየሱስ ክርስቶስ ስም ተባረካችኋል። በጌታ በኢየሱስ ክርስቶስ ስም ተባረካችኋል። ተባረካችኋል። በኢየሱስ ክርስቶስ ስም አሜን። ሃሌሉያ።